በየቀኑ የምናየው አንድ አይነት ምስል አለ። ስልካችን ስንከፍት ስኬታማ የሆኑ ሰዎችን እናያለን። ፈገግታቸውን፣ ውድ መኪኖቻቸውን፣ በኢንስታግራም ላይ የሚለጥፏቸውን የሚያማምሩ ጥቅሶች እኛም እናጨበጭባለን፣ እናደንቃቸዋለን፣ ያንን ህይወት እንመኛለን። ነገር ግን ካሜራው ሲጠፋ ምን እንደሚፈጠር የሚያወራ ሰው የለም። ያንን በአንድ ጀንበር የሚመጣ የሚመስለውን ተረት በጀርባው ስላለው እውነተኛ ታሪክ እናወራ። ማንም ሰው ስለማይላቸው ጭብጨባ ስለሌላቸው ብቸኛ ማለዳዎች፣ ስለ ጭንቀትና በራስ መተማመን ስሜት ማጣት። ይህንን እውነት ማወቅ በጣም አስፈላጊ ሆኖ ለምንድን ነው? ምክንያቱም ብዙ ሰዎች ህልማቸውን የሚያቋርጡት ደካማ ስለሆኑ ብቻ አይደለም። ይልቁኑ ስኬትን በሚገነቡበት ጊዜ መንገዱ ምን ያህል አሰልቺ፣ እርግጠኛ ያልሆነና ብቸኛ ሊሆን እንደሚችል አስቀድሞ የነገራቸው ሰው ስለሌለ ነው። አንተ የምትጠብቀው ታላቅ ደስታ ነው፣ ቀናቱ ግን አሰልቺ ይሆናሉ። አንተ የምትጠብቀው የሰዎችን ድጋፍ ነው፣ ነገር ግን በጣም የቅርብ ሰዎች እንኳን አያምኑብህም። ዛሬ ወደ ስኬት በሚደረገው ጉዞ ውስጥ ማንም የማይነግረን ያንን ድንቅ እውነት እንገልጣለን። እስከ መጨረሻው አብረን ከቆየ ህይወትን የምታይበት መንገድ ሙሉ በሙሉ ይቀየራል። የበረዶ ቁራጭ። አንድ ታሪክ ላጫውት። በአንድ ቀዝቃዛ ክፍል ውስጥ ተቀመጠ የበረዶ ቁራጭ አለ እንበል። የክፍሉ ሙቀት 25 ዲግሪ ነው። በረዶ አሁንም እንዳለ ነው። የክፍሉ ሙቀት ወደ 26 ዲግሪ ተቀየረ። አሁንም ምንም ለውጥ የለም። ወደ 28፣ ወደ 30፣ አሁንም ያው በረዶ ነው። አንድ ተራ ተመልካች ክፍሉ ውስጥ ገብቶ ቢያይ ምንም የተቀየረ የለም፣ ድካሙ ከንቱ ነው ሊል ይችላል። ነገር ግን ሙቀቱ 32 ዲግሪ ሲሞላ ድንገት በረዶ መቅለጥ ይጀምራል። መቅለጡ የተከሰተው በድንገት ነው አይደለም። ከዚያ በፊት በነበሩ ማንም ሰው ባላስተዋላቸው ጥቃቅን የሙቀት ለውጦች ምክንያት ነው። ጄምስ ክሊር አቶሚክ ሃቢትስ በተባለው መጽሐፍ ላይ የሚነግረን ይህንን ነው። ስኬት መጀመሪያ ላይ አይታይም። ለወራት የሚያጠና ተማሪ፣ በዝምታ የአካል ብቃት እንቅስቃሴ የሚያደርግ ሰው፣ ወይም ራስን ለመቀየር የምትጥር ከሆነ ሁላችሁም ያላችሁት እዚህ በማይታየው ምዕራፍ ውስጥ ነው። ሰዎች ውጤቱን ሲያዩ እድለኛ ይሉሃል። ነገር ግን ያንን በረዶ ከመቅለጡ በፊት የነበረውን ትግል አላዩትም። እውነታው ይህ ነው። በማይታየው ምዕራፍ ላይ ካቆምክ ወደሚታየው የስኬት ምዕራፍ መድረስ አትችልም። የለውጥ ብቸኝነት። ጉዞውን ስትጀምር ሌላ ያልጠበቀው እንግዳ ነገር ይከሰታል። ብቸኝነት ይሰማል። ለምን መሰለ? መለወጥ ስትጀምር የዕለት ተዕለት ልምዶች ይቀየራሉ። ለሰዎች አይሆንም፣ አልችልም ማለት ትጀምራለህ። ጊዜን እንደ ውድ ሀብት ትጠብቀዋለህ። የምታስብበት መንገድ ከጓደኞች ይለያል። እና በአንድ ወቅት በጣም መደበኛና ቅርብ የነበሩ ሰዎች አሁን ካንተ እየራቁ እንደሆነ ይሰማሉ። ይህ ደግሞ ያማል። ብራያን ውስጥ ዘ ማውንቴን ኢዝ ዩ በተሰኘው መጽሐፏ ላይ ይህንን ትገልጻለች። የሰው ልጅ በተፈጥሮ በቡድን መኖርና ተቀባይነት ማጣትን ይፈራል። ስለዚህ ብዙ ሰዎች ከብቸኝነት ለመሸሽ ሲሉ ራሳቸውን መልሰው ያሳንሳሉ፣ ወደ ድሮ ልማዳቸው ይመለሳሉ። ነገር ግን እድገት ድፍረትን ይጠይቃል። ያ ድፍረት ደግሞ መጀመሪያ ላይ ብቸኝነት እንዲሰማህ ሊያደርግ ይችላል። ለዘላለም አይደለም፣ ነገር ግን ልትሆን ወደምትፈልገው ሰው እስክትቀየር ድረስ ያንን ዋጋ መክፈል ግድ ይላል። የስኬት ምርጥ ጓደኛ። እስኪ አንድ ነገር ልጠይቅህ። ስኬታማ ሰዎች ፈጽሞ የማይሳሳቱና የማይወድቁ ይመስሏል? መልሱ በፍጹም። እንዲያውም እነሱ ከማንም በላይ ብዙ ጊዜ የወደቁ ሰዎች ናቸው። ልዩነቱ ግን ወድቆ አለመቅረታቸው ነው። ካሮል ድዌክ ማይንድ ሴት በተባለው መጽሐፏ ላይ ሁለት አይነት ሰዎችን ታሳየናለች። የመጀመሪያዎቹ የተገደበ አስተሳሰብ ያላቸው ናቸው። አንድ ጊዜ ሲወድቁ እኔ ሰነፍ ነኝ፣ አይሳካልኝም ብለው ያቆማሉ። ሁለተኞቹ ግን የሚያድግ አስተሳሰብ ያላቸው ናቸው። ውድቀትን እንደ ፍጻሜ ሳይሆን እንደ መማሪያ መንገድ ያዩታል። አንድ ሀሳብ ውድቅ ሲደረግ ወይም ስህተት ስትሰራ ህመም መሰማቱ አይቀርም። ነገር ግን ህመም ማለት ቁም ማለት አይደለም፣ መንገድን አስተካክል የሚል ምልክት እንጂ። እኛ ዛሬ የምናደንቃቸውን ታላላቅ ሰዎች ያገኘናቸው ከትግሉ በኋላ እንጂ በትግሉ ወቅት እንዳልሆነ አትርሳ። ከስሜት በላይ የሆነ ጉልበት። አሁን ደግሞ ስለ ትልቁ ውሸት እንነጋገር። ሁልጊዜ መነቃቃት ስሜት ወይንም ደግሞ ሞቲቬሽን ሊኖር ይገባል የሚለው ውሸት ነው። እውነቱን እንነጋገር ከተባለ አብዛኛው ማለዳ ስትነሳ ምንም የማድረግ ስሜት አይኖርም። ድካም፣ መሰልቸትና ተስፋ መቁረጥ ይሰማል። እናም በስሜት ላይ ብቻ ተመስርተህ የምትንቀሳቀስ ከሆነ ገና ሳትጀምር ተሸንፈሃል። ዳርን ሃርዲ ዘ ኮምፓውንድስ አፌክት ላይ እንደሚለው ህይወትን የሚቀይረው አንድ ቀን የምታደርገው ትልቅ ተአምር አይደለም፣ በየቀኑ የምታደርጋቸው ትናንሽ ተራና የማይቋረጡ ድርጊቶች እንጂ። እየደከመን ቢሆን መጻፍ፣ ትኩረት ቢበታተንም ማጥናት፣ ለውጥ አዝጋሚ ቢሆንም ለመለወጥ መጣር፣ የወደፊት ህይወትህ የሚገነባው በእነዚህ ተራ ቀናት ውስጥ በምታሳያቸው ዲሲፕሊን ወይም ራስን መግዛት እንጂ አልፎ አልፎ በሚመጣ መነሳሳት ወይም ሞቲቬሽን አይደለም። የምንኖረው በፈጣን ዘመን ላይ ነው። መልእክት ስንልክ ፈጣን ምላሽ፣ ስልካችን ስንከፍት ብዙ መዝናኛ እንፈልጋለን። ይህ ደግሞ በትዕግስት የመጠበቅ አቅማችንን አጥፍቶታል። ነገር ግን ታላቅና ትርጉም ያለው ስኬት ሁልጊዜም ጊዜ ይወስዳል። አንተ ካቀድከውና ሰዎች ከሚነግሩ በላይ ረጅም ጊዜ። ካርል ኒውፖርት
ዲፕ ወርክ በተባለው መጽሐፉ ላይ የላቀ ብቃትና ጥልቀት ያለው ስራ ረጅም ጊዜና ትዕግስት እንደሚጠይቅ ይናገራል። ልክ እንደ ዛፍ ስሮች አስቡ። ዛፉ ወደ ላይ ከማደጉ በፊት ስሮቹ ከመሬት በታች በሚስጥርና በዝግታ ይስፋፋሉ። ለምን? ምክንያቱም ነገ ታላቅ ማዕበል ቢመጣ ጥልቀት የሌለው ዛፍ በፍጥነት ይወድቃል። ከመሬት በታች የጠነከረው ዛፍ ግን ማዕበሉን ተቋቁሞ ይቆማል። ያንተም የጥበቃ ጊዜ ስሮችን እያጠነከርክበት ያለህበት ወቅት ነው። እንግዲህ ማንም የማይነግርህ መራራው እውነት ይህ ነው። ስኬት ግልጽ ከመሆኑ በፊት የማይታይ ይመስላል። ድጋፍ ከመገኘቱ በፊት ብቸኛ መሆን አለ። ውድቀትን ያካትታል፣ እናም ካቀድከው በላይ ጊዜ ይወስዳል። ይህ ማለት ግን አንተ ወደ ኋላ ቀርተሃል ማለት አይደለም። መንገድ እየሰራ አይደለም ማለትም አይደለም። በቀላሉ ምን ማለት መሰለ፣ አንተ አሁን ያለው ማንም ሰው በማየው በዚያ ዝግጅት ምዕራፍ ውስጥ ነው። እናም ያ ዝምታ የበዛበት ወቅት አንተ ከምታስበው በላይ ጠንካራ ማንነትን እየገነባህ ነው። ስለዚህ መጓዝን አታቋርጥ፣ መማርን ቀጥል፣ በየቀኑ መጣርን አታቁም። በመጨረሻ ቀናት ሲቀየሩ ሰዎች መጥተው በድንገት የተሳካለት እድለኛ ይሏል። አንተ ግን በውስጥ ፈገግ ትላለህ፣ ምክንያቱም በድንገት እንዳልነበር ታውቀዋለህ። በእያንዳንዱ ከባድ ቀን በዝምታ በለፋበት ጥረት እና ማቆም በጣም ቀላል በነበረበት ሰዓት ሁሉ ወደፊት ለመራመድ በወሰንካት አንዲት እርምጃ የመጣ መሆኑን የምታውቀው አንተ ብቻ ነህ። እናም እውነተኛው ታሪክ ይህ ነው። ሰናይ ጊዜ።